እሺ ዛሬ ስልካችን ሲጠፋ ሲበላሽ ወይም ደግሞ ተሰርቆም ሊሆን ይችላል። በስልኩ ላይ ያሉ ሰነዶች ለምሳሌ እንደ ቪዲዮ፣ ፎቶ ያሉ እና ሌሎችም ጠቃሚ ሰነዶች እንዴት መልሰን ማግኘት እንችላለን የሚለውን እናያለን። ወደ ቪዲዮ ከመግባታችን በፊት ይሄንን ቤት ፎሎ በማድረግ እንድትጀምሩ ጠይቃችኋለሁ ቤተሰቦች። ይሄንን ቤት ፎሎ ማድረግ ምን ይጠቅማችኋል? እንደዚህ ያሉ በጣም ጠቃሚ የሆኑ የቴክኖሎጂ መረጃዎችን ስንለቅ አልጎሪዝሙ ቤተሰብ ናቸው ብሎ ስለሚያስብ በቀጥታ ወደ እናንተ ጋር ነው የሚልካቸው። ሁልጊዜ ልክ ስልካችሁን ስከፍቱ ጠቃሚ የሆኑ ቁም ነገር የያዙ መረጃዎች ወደ እናንተ የቴክኖሎጂ መረጃዎች በየቀኑ እናንተ ጋር ይመጣሉ። ፎሎ በማድረግ ጀምሩ፣ ቤቱን ቤተሰብ ሁኑ። እሺ እንግዲህ ምንድን ነው የምናደርገው? አንድ የጎግል የራሱ አፕሊኬሽን ከስልካችን ጋር አብሮ የሚመጣ ፎቶ የሚል እንግዲህ ሁላችሁም ስልክ ላይ በአብዛኛው ይገኛል። ይሄ አብሮ ነው የሚመጣው። ስልኩን ስትገዙ አብሮ የሚመጣ አፕሊኬሽን ነው። ምናልባት ግን እንደ ስልኩ አይነት አንዳንድ ካምፓኒዎች ካላካተቱት ይሄን ነገር ከጎግል ላይ ማውረድ ትችላላችሁ። ጎግል የራሱ ካምፓኒ ስለሆነ ይሄ የጎግል የራሱ ስለሆነ ይሄ አፕሊኬሽን በቀላሉ አውርዳችሁ መጠቀም ትችላላችሁ። ግን እንዳትሸወዱ፣ ጎግል ኤልኤልሲ ከሚለው ከራሱ ላይ ነው ማውረድ ያለባችሁ። ሌላ የተመሳሳይ አፕሊኬሽን እንዳታወርዱ ማለት ነው። ነገር ግን በአብዛኛው ከስልኮቹ ጋር አብሮ ይመጣል። ይሄንን ነገር ሌላ ቪዲዮ ሰርቻለሁ። ይሄን ቪዲዮ ገብታችሁ ማየት ትችላላችሁ። ይሄን ቪዲዮ ግቡና እዩት፣ ቻናላችን ላይ ማለት ነው። እዚህ የኔ ቻናል ላይ ማይ ዲጂታል የሚለው ላይ ገብታችሁ እዩት። ይሄ ቪዲዮ ምንድነው የሚያወራው? ከዚህ በፊት እነዚህን ፎቶዎች እንዳይጠፉ ከፈለጋችሁ ይሄ ቪዲዮ እንደሚያሳየው የጎግል አካውንታችንን ከስልካችን ጋር ኮኔክት ማድረግ መቻል አለብን። ይሄንን አፕሊኬሽን ከስልካችን ጋር ኮኔክት ካላደረግነው አሁን የምንፈልጋቸውን ቪዲዮዎች፣ ፎቶዎች እና ሌሎችም ጠቃሚ ሰነዶችን ሲጠፉ ልናገኛቸው አንችልም። ስለዚህ ያንን ቪዲዮ እዩት። ይሄንን ቪዲዮ ግቡና እዩት። እዚህ ቪዲዮ ላይ ማብራሪያው አለ፣ እንዴት አድርገን ኮኔክት በጣም ቀላል ነው። አንድ ሁለት ስቴፕ ብቻ ሰርተን ኮኔክት እናደርገዋለን። ከዛ በኋላ ግልግል ነው በቃ። ስልካችን ቀጥታ ወደዛ ይልከዋል። ምንም ነገር ስክሪን ሹትም እናንሳ፣ ሰነዶችም አፕሎድ እናድርግ ወደ ስልካችን፣ ከቴሌግራምም ይምጣ ምንም ይምጣ ወደዛ ይልካቸዋል። ከዛ ቢጠፋ ቢበላሽ ምን ቢል ስልካችን ቢሰረቅ የፈለገ ነገር ቢሆን ውሃ ውስጥ ቢገባ ምንም ሰነዳችን አይጠፋም። ሁልጊዜ እዚህ ይቀመጣል ማለት ነው። ስለዚህ ይሄንን መጀመሪያ ቪዲዮውን አይታችሁ ይሄን ማስተካከል አለባችሁ። ከአሁኑ የቅድመ ጥንቃቄ ማድረግ አለባችሁ ማለት ነው። ይሄን ካረጋችሁ ነው ይሄን ቪዲዮ ዛሬ የሚጠቅማችሁ። አሁን ከዚህ ቪዲዮ እንደወጣችሁ ያኛውን ቪዲዮ አይታችሁ እሱን ማድረግ መቻል አለባችሁ። ከዛ በኋላ በቃ ሴፍ ናችሁ፣ ምንም ችግር የለውም። ሰነዶቻችሁ አይጠፉም ማለት ነው። አሁን ምንድነው የምናደርገው? ያንን ቪዲዮ አይታችሁ ከመጣችሁ በኋላ የዛሬው የሚጠቅማችሁ ምንድነው? የቱ ጋር ነው የምናገኘው? ያኛውን አገናኘን። ስለዚህ ዶክመንቶቻችን ወደ ጎግል እየሄዱ ይቀመጡልናል። ግን ጎግል ጋር የቱ ጋር ሄደን ነው የምናገኘው ከስትሉ እሱን ነው ማሳያችሁ ዛሬ። ስልካችሁ ጠፍቶ ማለት ነው፣ ስልካችሁ ተበላሽቶ የቱ ጋር ሄዳችሁ ነው የምታገኙት? እዚህ አፕሊኬሽን ጋር ትገቡና ይሄ ፎቶ የሚለው አፕሊኬሽን ጋር እንገባለን ማለት ነው። እዚህ ፎቶ የሚለው አፕሊኬሽን ጋር እንገባለን። ይሄንን ስንከፍተው እንግዲህ እዚህ ጋር እንደምታዩት ይሄ የኔ ኢሜል ነው። አሁን ይሄንን ብከፍተው ኢሜይሌ ነው የሚለው አያችሁት? እሱ ኢሜይሌ ነው። በዛ ኮኔክት አድርጌዋለሁ ማለት ነው። በዚህ ኢሜይል አማካኝነት ኮኔክት አድርጌዋለሁ ስልኬን። ስለዚህ እነዚህ እዚህ ጋር የምታዩቸው ሰነዶች በሙሉ ተቀምጠውልኛል ማለት ነው። ተቀምጠውልኛል ጎግል ላይ። ምን አደርጋለሁ? እዚህ ጋር ፎቶ አለ። ለምሳሌ ይሄን ብከፍተው ፎቶ አለ፣ ግን መክፈት አልፈልግም። ይሄን ኮሌክሽን የሚለው ልክፈተውና ላሳያችሁ። ኮሌክሽን ማለት በእናንተ ጋር እናንተ ስልክ ላይ ላይብራሪ ሊሆን ይችላል። ስለዚህ አፕሊኬሽኑን ከፍተን ገባን። አሁን ምንድነው የምናደርገው? እዚህ ይሄ ኮሌክሽን የሚለውን እንከፍተዋለን። ይሄንን እዚህ ታች ላይ ያለውን እሱን እንክፈተው። ኦኬ ከፈት ነው። እሱን ስንነካው እንግዲህ የተለያዩ አማራጮች ያመጣልኛል። ምንድነው ፋቮራይት ያደረግናቸው ከቴሌግራም የመጡ ሰነዶች፣ ስክሪንሾት ያደረግናቸው፣ ያጠፋናቸው ደግሞ እዚህ ውስጥ ገብተን እንደው አላስፈላጊ ናቸው እነዚህ ብለን ማጥፋትም እንችላለን። ባይዘው ያጠፋናቸው ካሉ ራሱ እስከ 1 ወር ድረስ ማክሲመም እስከ 2 ወር ይቀመጣሉ። በአብዛኛው ግን እስከ 1 ወር ድረስ ሳይጠፉ እዚህ ትራሽ ውስጥ ይቀመጡልናል። እናንተ ጋር ትራሽ የሚለው ቢን ሊሆን ይችላል፣ ሪሳይክል ቢን ሊሆን ይችላል እናንተ ጋር። እኔ ጋር ትራሽ ነው።
ግን ሪሳይክል ቢን ብዙ ቦታ አለ። ስለዚህ ቢን የሚለው ፈልጋችሁ እሱን እናንተ ልትጠቀሙበት ትችላላችሁ። ቢን እና ትረሽ አንድ ነው፣ የጠፉ ማለት ነው። ስለዚህ ያጠፋን ዲሌት ያደረግናቸው ማለት ነው እነሱ። ስለዚህ አሁን ይሄን ስክሪንሾት የሚለውን ብከፍተው እንዳለ ያስቀመጥኳቸው ሰነዶች አሉ። ይሄ ቴሌግራም የሚለው ከቴሌግራም የመጡ ኢሜጆች ይቀመጡልኛል እዚህ። ወርታች ደግሞ ትንሽ ስክሮል ባረግ ይኸውላችሁ ስክሪንሺቶች፣ ቪዲዮዎች በቅርብ ጊዜ የጫናቸው አርካይቭድ የሆኑ ደግሞ የሆነ አጥፍተናቸው የሆነ አርካይቭ ላይ የጉግል አርካይቭ ላይ ሄደው የተቀመጡ ሎክድ የሆኑ ሁሉንም እዚህ ጋር ማግኘት እንችላለን እየከፈትን ብናየው ማለት ነው። አሁን ለሴኩሪቲ ጉዳይ አልከፍታቸውም። ኦኬ ሶ ነገር ግን ያጠፋናቸው ደግሞ እዚህ ውስጥ ገብተን እንደውም ምናልባት አጥፍተናቸው ከሆነ በስተት እዚህ ውስጥ ገብተን ካላጠፋነው ዝም ብሎ ነው የሚቀመጠው። እኛ ካጠፋነው ግን ለአንድ ወር ማክሲመም እስከ 2 ወር እዚህ ጋር ትረሽ ላይ ስለሚቀመጥልን ሪስቶር ማድረግ እንችላለን። ይሄን ትረሽን እስኪ እንክፈተውና እንየው። ትረሽ የሚለውን ወይም እናንተ ጋር ቢን ነው የሚለው ሪሳይክል ቢን ሊሆን ይችላል እናንተ ጋር። እሱን ትከፍታላችሁ። እሱን ስንከፍት ይኸውላችሁ አያችሁ፣ አሁን እነዚህ እኔ ያጠፋኋቸው ቪዲዮዎች ናቸው ማለት ነው። ፎቶዎቹም ሊሆኑ ይችላሉ እናንተ ጋር ብቻ የጠፉ ናቸው። እኔ አሁን አይጠቅሙም ብዬ ያጠፋኋቸው ናቸው እነዚህ። መመለስ ብፈልግ ለምሳሌ ይሄንን ይጫነዋል። እጫነዋለሁ፣ ጫን ብዬ ይዘዋለሁ ማለት ነው። ይሄንን አያችሁ፣ ጫን ብዬ ሲይዘው እንደዚህ የራይት ምልክት ያመጣና ከስር ሪስቶር ይለኛል። አያችሁት? ሪስቶር ይለኝ ወይም ደግሞ ጭራሹንም አጥፋው ይለኛል። በቃ አንድ ወርም ራሱ እንዳይቆይ አሁኑኑ አጥፋው የሚልም ይመጣል አማራጭ። እስከ አንድ ወር ግን ይቀመጣል። ማክሲመም 2 ወር ሊቀመጥ ይችላል ሳይጠፋ መተን እዚህ ካላጠፋ ነው ማለት ነው። እዚህ ጋር አሁን ማጥፋት ይችላል። ከዚህ ከትራሽ ውስጥ ወይም ከሪሳይክል ቢን ውስጥ እንኳን መጥቼ ማጥፋትም እችላለሁ። ያም አማራጭ አለ። ሪስቶር ማድረግም ደግሞ እችላለሁ። ከዚህ በስተት ነው ያጠፋሁት ይሄ መጥፋት የለበትም ብዬ ካሰብኩኝ መጥቼ እችን ስነካት፣ እችን እዚህ ጋር ያለችውን ስነካት፣ እቺ ሪስቶር የምትለዋል ስነካት ሪስቶር ይሆናል ማለት ነው። ሪስቶር ይሆናል። አያችሁ፣ አለው አልኩት፣ ወደ ኋላ ተመለሰ ማለት ነው። ስለዚህ ይሄን አሁን ወደ ኋላ ተመልሼ ባየው እዚህ ቪዲዮ የሚለው ውስጥ አገኘዋለሁ ማለት ነው። ቪዲዮ የሚለው ውስጥ አገኘዋለሁ። አያችሁ፣ ይሄ መጀመሪያ ላይ ያለው አሁን እሱ ነው። መጀመሪያ ላይ ይሄ የሚገኘው እሱ ነው። አያችሁ። ስለዚህ በዚህ መልኩ የጠፉ ሰነዶቻችንን ሌሎችንም እኔ አሁን ከፍቼ ለሴኩሪቲ ጉዳይ ስለማልከፍታቸው ነው ከፍቼ ባሳያችሁ ሁሉንም ከዚህ ማግኘት እንችላለን ማለት ነው። ስለዚህ ይሄ ግልግል ነው። ጎበዝ ቤተሰቦች ቴክኖሎጂን ተጠቀሙበት። ይሄ ጊዜው በጣም ወሳኝ ጊዜ ነው። ሰነዶች መጥፋት የለባቸውም። የወረቀት ጊዜ አይደለም። ይሄ ዲጂታል ኢራ ነው ይሄ ዘመን። ስለዚህ በወረቀቶችን ተውና እንደዚህ ያሉ በቃ ምንም ቴክኖሎጂ ያስቀምጥላችኋል። ምንም ፋይል ካቢኔት ምናምን አያስፈልግም። እዚህ ላይ ታስቀምጡታላችሁ። አያስፈልግም ሳይሆን እሱም ያስፈልጋል። በእርግጥ ግን ይሄኛው በጣም አስተማማኝና ሴፍ ቀላል የሆነ ወጪ የሌለበት ቦታ ስለሆነ እንደዛ እንድትጠቀሙበት እጠይቃችኋለሁ። እንግዲህ የዛሬው ይሄንን ይመስላል። በእርግጥ ሌሎች መንገዶች አሉ። እነሱን ወደፊት እሰራላችኋለሁ ቪዲዮዎች። ሌሎች መንገዶችም አሉ ትንሽ ከበድ የሚሉ። አሁን እቺን ቀለል ያለችውን ነገር ካላረግን እና ሰነዱ በጣም ወሳኝ ከሆነ እናንተ በጣም የጠፋው ሰነድ በጣም የሚያሳስባችሁ አይነት ከሆነ ሌሎችም መንገዶች አሉ። እነሱ ቪዲዮዎች ወደፊት እሰራላችኋለሁ። 6 አይነት መንገዶች ነው ያሉት። ብዙ ወጪ የሚያስወጡ እና ከባድ ዲግ የሆነ ፍለጋ የሚደረግባቸውም የሪከቨሪ አፕሊኬሽኖች አሉ። እነሱንም ወደፊት እናወራቸዋለን። እዚህ አምጥተን እንነጋገርባቸዋለን። የዛሬው ግን አስተማማኙና ቀላሉ ምንም ወጪ የሚያስወጣው ይሄ ነው። እንግዲህ ቪዲዮ እንደጠቀማችሁ እምነቴ ነው። ቤቱን ግን ቤተሰብ መሆን አትርሱ ቤተሰቦች። አንደኛ እኛ ሞራል ይሆነናል እንደዚህ ያሉ ነገሮችን ለመስራት። ሁለተኛ ደግሞ እናንተም ትጠቀማላችሁ። ሚቹዋሊዝም ነው የሚሆነው፣ ዊን ዊን ይሆናል ማለት ነው። ቤቱን ፎሎ አድርጉልን፣ ላይክ አድርጉልን፣ ሼር አድርጉልን፣ ኮሜንት ጻፉበት፣ ፋቨራይት አድርጉት መልሳችሁ እንድታዩት ወደፊት። ፋቨራይት ማለት ሴቭ ማድረግ ነው። በቲክቶክ ሴቭ ፋቨራይት የቲክቶክ በሌሎቹ ሴቭ እንደማድረግ ነው። ሴቭ አድርጉት። ሌሎች ሰዎች እንዲደርሳቸው ሼር አድርጉላቸው፣ ሪፖስት አድርጉት።
ይሄንን እላችኋለሁ። ሌላ ደግሞ ጥቅም ይሰጣችኋል ይሄ ቤት። ሌላም ጥቅም አለው። ይሄ ብቻ አይደለም ይሄ ቤት የሚሰጣችሁ ጥቅም። ምናልባት አንዳንድ ሰዎች ቲክቶክ አካውንታችሁ እንዲያድግላችሁ የምትፈልጉ ካላችሁ እኛ ላይቭ ላይ ስንወጣ ይሄን ስራ እንሰራለን። ምንድነው የምናደርገው? ገንዘብ አንጠይቅም። ዝም ብላችሁ ትመጣላችሁ፣ የቲክቶክ አካውንታችሁን እናሳድግላችኋለን። በነፃ ነው። ምንድነው አብረን ነው የኛም ያድጋል የእናንተም ያድጋል። የኛ ዓላማ ምንድነው? ማሰባሰብ ነው። እናንተ ሰዎችን እናሰባስብና አንደኛውን ሰው ፎሎ ያደርገዋል። ስለዚህ ምን ይሆናል? አካውንቱ ያድግለታል ማለት በአንድ ጊዜ የቲክቶክ ፎሎወሮቻችን ያድጉልናል። ስለዚህ ቲክቶክ ላይ ኦንላይን ስንሆን ይሄን ስራ ነው የምንሰራው። ኑ እዛ ላይ ኑና አካውንታችንን እናሳድጋለን። እንዴት ነው የምታውቁት እኛ ኦንላይን መሆናችንን ወይም ደግሞ ላይቭ ላይ መሆናችንን የምታውቁ? ለማታውቁ ሰዎች ምናልባት ላስረዳችሁ። ይሄ ነገር እዚህ ፕሮፋይል ፎቶአችን ላይ ላይቭ የምትል ቀይ ነገር እየበራች ከሆነ እኛ ኦልሬዲ ላይቭ ላይ ነን ማለት ነው። በእርግጥ ወደፊት ፊክስድ አድርገን ሰዓቱን እንነግራችኋለን። እኛ የምትከታተሉን ከሆነ ሁልጊዜ የምትከታተሉን ከሆነ ቤተሰቦች ሰርች እያደረጋችሁ ይሄ ማይ ዲጂታል የሚለውን ሰርች እያደረጋችሁ ቼክ የምታደርጉን ከሆነ እንነግራችኋለን። ፊክስድ የሆነ ሰዓት ከዚህን እስከዚህ ሰዓት በሁልጊዜ በዚህን ሰዓት ኦንላይን እንወጣለን ብለን እናሳውቃችኋለን። ግን ካላሳወቅናችሁ የሆነ ጊዜ ስታገኙ ማይ ዲጂታል የሚለውን ሰርች ስታደርጉትና ቀይ ላይቭ የምትል እየበራች ከሆነ እኛ ያን ጊዜ አካውንታችንን እያሳደግን ነው። እዛኑና አካውንታችሁ ያድጋል። ስለዚህ ቤተሰብ ነን ከዚህ በኋላ እንዳጠፉ። ለዛሬው እዚህ ላይ ይበቃናል። ቻው።